ጤና ይስጥልኝ። ጉበታችን በሰውነታችን ውስጥ ከ500 በላይ ስራዎችን እንደሚሰራ ያውቃሉ? ነገር ግን ጉበታችንን መጎዳት ሲጀምር የሚያሳያቸው የማስጠንቀቂያ ምልክቶች ሳናስተውል እንቀራለን። ዛሬ በዚህ አጭር ቪዲዮ በፍጹም ችላ ሊባሉ የማይገቡ የጉበት ህመም ምልክቶችን እናያለን። እስከ መጨረሻው አብራችሁን ቆዩ። ጉበት ወይም ሊቨር በቀኝ በኩል ከደረት አጥንት በታች የሚገኝ በሰውነታችን ውስጥ ካሉ የውስጥ አካላት ሁሉ ትልቁና እጅግ በጣም ጠቃሚ የሆነ አካል ነው። ጉበትን እንደ አንድ ትልቅ የኬሚካል ፋብሪካ ወይም የማጣሪያ ማሽን አድርገን ልንወስደው እንችላለን። ጉበት በቀን ውስጥ ከ500 በላይ የተለያዩ ስራዎችን ይሰራል። ከነዚህም ውስጥ ዋና ዋናዎቹ የሚከተሉት ናቸው። አንደኛው ደምን የማጣራት ስራ ወይም ዲቶክሲፊኬሽን። ጉበት በደማችን ውስጥ ያሉ መርዛማ ነገሮችን እንደ አልኮል፣ መድኃኒቶችና ሌሎች ቆሻሾች ለይቶ በማውጣት ወደማይጎዱ ንጥረ ነገሮች ይቀይራቸዋል። ከዚያም እነዚህን ቆሻሾች በሽንት ወይም በሰገራ መልክ እንዲወገዱ ያደርጋል። ሁለተኛው የሐሞት ፈሳሽ ማመንጨት ወይም ባይል ፕሮዳክሽን። ምግብ በምንመገብበት ጊዜ በተለይ ስብ ወይም ፋት ያላቸውን ምግቦች ለማድቀቅና ወደ ሰውነት ለማስገባት የሚያስችል ሐሞት ወይም ባይል የተባለ ፈሳሽ ያመነጫል። ሦስተኛው ምግብን የማከማቸትና የመቆጣጠር ሥራ ሜታቦሊዝም። የምንመገበው ምግብ ከተፈጨ በኋላ ወደ ጉበት ይሄዳል። ጉበትም ስኳርን ያከማቻል። ለሰውነታችን ኃይል የሚሆን ስኳርን ወይም ግላይኮጅንን አከማችቶ ይይዝና ሰውነታችን ሲፈልግ ይለቀቅለታል። ቪታሚኖችን ይይዛል። እንደ ቪታሚን ኤ፣ ዲ፣ ኢ፣ ኬና ቪታሚን ቢ12 ያሉትን እንዲሁም እንደ ብረት ወይም አይረን ያሉ ማዕድናትን ለረጅም ጊዜ አከማችቶ ያስቀምጣል። አራተኛው ፕሮቲን ማምረት ወይም ፕሮቲን ሴንተሲስ። ጉበት ለሰውነታችን እጅግ አስፈላጊ የሆኑ ፕሮቲኖችን ያመርታል። ለምሳሌ ደም እንዲረጋ የሚያደርጉ ፕሮቲኖችን በምንቆስልበት ጊዜ ደም ቶሎ እንዲቆም ያደርጋሉ። አልቡሚን በደም ስራችን ውስጥ ያለው ፈሳሽ ወደ ውጭ ወጥቶ እብጠት እንዳይፈጠር ይከላከላል። አምስተኛው በሽታን መከላከል ወይም ኢሚዩኒቲ። ጉበት በደማችን ውስጥ ከሚገኙ ባክቴሪያዎችና ቫይረሶች ለይቶ በማጥፋት በሽታ የመከላከል አቅማችንን ያጠናክራል። አስገራሚ እውነታ፣ ጉበት ከሰውነት ክፍሎች ሁሉ ራሱን የመተካት ወይም ሪጀነሬሽን ከፍተኛ ችሎታ ያለው አካል ነው። ግማሹ ቢቆረጥ እንኳን በጥቂት ሳምንታት ተመልሶ የማደግ አቅም አለው። ነገር ግን የጉበት መጎዳትን የሚያሳዩ ወይም ደግሞ ጉበት ስራውን በአግባቡ እየሰራ እንዳልሆነ የሚያሳዩ 9 ዋና ዋና ምልክቶች። አንደኛውና የመጀመሪያው የቆዳና የአይን ነጭ ክፍል ቢጫ መሆን ወይም ጃውንደሲስ። ይህ የሚሆነው ጉበት ብሉሩቢን የተባለውን ንጥረ ነገር ከደም ውስጥ ማጣራት ሲያክተው ነው። ይህ ንጥረ ነገር በሰውነት ውስጥ ሲከማች ቆዳና አይን ቢጫ ይሆናሉ። ሁለተኛው የሽንት ቀለም መለወጥ። ሽንትዎ እንደ ሻይ ወይም እንደ ጠቆረ ብርቱካን ቀለም ካለው ይህ የጉበት ችግር ምልክት ሊሆን ይችላል። ይህም በሽንት ውስጥ ከፍተኛ መጠን ያለው ብሉሩቢን መኖሩን ያሳያል። እንዲሁም የሰገራ ቀለም መለወጥ። ጉበት ወይም ባይል የተባለውን ፈሳሽ ማመንጨት ሲያቆም ሰገራ ቡናማ ቀለሙን ያጣል። በዚህ ጊዜ ሰገራው የገረጣ ወይም የሸክላ አፈር መልክ ይይዛል። የሆድ እብጠት በጉበት ላይ ጠባሳ ሊፈጥር ወይም ሴሮሲስ። በሆድ ክፍል ውስጥ ከፍተኛ ፈሳሽ ይከማቻል። ይህም ሆድ በጣም እንዲነፋና እንዲያብጥ ያደርጋል። ሌላኛው የእግርና የቁርጭምጭሚት እብጠት ወይም ኢደማ። ጉበት አልቡሚን የተባለውን ፕሮቲን ማምረት ሲቀንስ ፈሳሽ ከደም ስሮች ወጥቶ ወደ እግርና ቁርጭምጭሚት ህብረ ህዋሳት ውስጥ ይገባል። ይህም እብጠት ይፈጥራል። ሌላኛው ከፍተኛ የሰውነት ማሳከክ ወይም ኢችስኪን። የሐሞት ፈሳሽ በጉበት ውስጥ ሲጠራቀም ወይም ጉበት መርዛማ ነገሮችን ማስወገድ ሲያቅተው በቆዳው ላይ ከፍተኛና የማያቋርጥ የማሳከክ ስሜት ይከሰታል። ሌላኛው ቶሎ መቁሰልና መድማት። ጉበት ደም እንዲረጋ የሚያደርጉ ፕሮቲኖችን ማምረት ይሳነዋል። ስለዚህ በትናንሽ ግጭት ቆዳው ይጠቁራል ወይም ከቆሰሉ ደም ቶሎ አይቆምም ማለት ነው። ሌላኛው የማያቋርጥ የድካም ስሜት ወይም ክሮኒክ ፋቲግ። ይህ በጣም የተለመደ ምልክት ነው። ጉበት ምግብን ወደ ኃይል የመቀየር ሥራው ስለሚዳከም ሰውነቱ ሁልጊዜ የድካምና የዝለት ስሜት ይሰማዋል። ሌላኛው የአእምሮ መደናገርና ትኩረት ማጣት ወይም ሜንታል ኮንፊዥን። ጉበት እንደ አሚሞኒያ ያሉ መርዛማ ነገሮችን ከደም ውስጥ ማጣራት ሲያቅተው እነዚህ መርዞች ወደ ጭንቅላት ይሄዳሉ። በዚህ ጊዜ ግራ መጋባት፣ የመርሳት ችግርና የባህሪ መለዋወጥ ሊታይ ይችላል።